ኦኬ በቀጣይ ደግሞ ኤክሰርሳይዝ 4.3 4.3 እንጀምራለን። የመጀመሪያው ጥያቄ ግራፍ the solution set for the following inequality። የተሰጡን ኢኒኳሊቲዎች አሉ። የነዚህን ኢኒኳሊቲ ሶሉሽን ሴት ግራፍ እንድንሰራ ነው የሚጠይቀን። እሺ ከኤን ጀምር። ኤ ላይ የተሰጠን ኢኒኳሊቲ ምን አይነት ነው? y greater than 5x plus 3 ብሎ ነው የሰጠን አይደል? የዚህን ኢኒኳሊቲ ግራፍ ኦር ሶሉሽን ሴት ግራፍ ለመስራት ምን ማድረግ አለብን? መጀመሪያ ኤክስ ኢንተርሴፕት እና ዋይ ኢንተርሴፕት ማውጣት አለብናል። የዚህኛው ኤክስ ኢንተርሴፕት እንዴት ነው የምንሰራው? ጀስት ዋይ 0 ሲሆን ኤክስ ስንት ይሆናል ነው አይደል? ኤክስ ኢንተርሴፕት ማለት። ስለዚህ እዚህ ውስጥ በዋይ ቦታ ምን አደርጋለሁ? 0 ከታለሁ። ከዛ በፊት ግን ይሄኛውን ኢኒኳሊቲ ወደ ምን ቀይረዋለሁ? ወደ ኢኳል ሳይን እንደዚህ አድርጌ ማለት ነው። ዋይ ኢኳልስ ቱ 5x ፕላስ 3 ያደርጋሉ። ደን ኤክስ ኢንተርሴፕት ለመፈለግ ምን እንደማደርገው እዚህኛው ኢኩዌሽን ውስጥ በዋይ ቦታ 0 መክተታል። ዋይ 0 ሲሆን ኤክስ ስንት ይሆናል የሚለውን ለማወቅ 5x ፕላስ 3 ከዚህ ሶልቭ ስናደርግ ምን እናገኛለን? እቺን 3 ወደዚህ ብንወስዳት -3 ትሆናለች አይደል? -3 ኢኳልስ ቱ 5x ኤክስን ለማግኘት ኦቨር 5 እናደርጋለን። ፍሮም ዚስ ኤክስ ኢኳልስ ቱ 5 በ5 ይጣፋል። ኤክስ ኢኳልስ ቱ -3 ኦቨር 5 ሆነ። ስለዚህ ኤክስ ኢንተርሴፕታችን ምንድነው ማለት ነው? ዋይ 0 ሲሆን ኤክስ -3 ኦቨር 5 ይሆናል ማለት ነው። እሺ ሌላ ደግሞ ዋይ ኢንተርሴፕት ያስፈልገናል ብለናል አይደል? ዋይ ኢንተርሴፕትን ደግሞ ለመስራት ምን እንደምናደርገው እዚህኛው ኢኩዌሽን ውስጥ በኤክስ ቦታ 0 መክተት። ስለዚህ ዋይ ኢኳልስ ቱ 5x በኤክስ ቦታ 0 መክተት አላለም? 5 ታይምስ 0 ፕላስ 3 ይሆናል። ስለዚህ ፍሮም ዲስ ዋይ ኢኳልስ ቱ 0 ታይምስ ኤኒ ነበር 0 ነው፣ 3 ትቀርልናለች። ስለዚህ ዋይ ስንት ነው ማለት ነው? 3። ኤክስ 0 ሲሆን ዋይ ስንት ሆነ? 3 ሆነ። ይኸው ኤክስ ኢንተርሴፕት አግኝተናል፣ ዋይ ኢንተርሴፕት አግኝተናል። ስለዚህ እነዚህን ፖይንቶች ግራፉ ላይ ሰርተን እነሱን ፖይንቶች እናገናኛለን ማለት ነው። ይኸው ይሄኛው ዋይ አክሲስ ቢሆን ይሄኛው ደግሞ ኤክስ አክሲሳችን ቢሆን 1 2 3 ቢኖረን እዚህ ጋር ደግሞ -1 -2 -3 እያለ ወደዚህ ይሄዳል። እዚህ ጋር 1 2 3 እያለ ይሄዳል። እዚህ ጋር ደግሞ -1 -2 -3 እያለ ቢሄድ ይሄ ማለት ነው ማለት ነው። ይሄ ማለት 3 ሲካፈል ለ5 ስንት እናገኛለን? 0.6 አይደል? -0.6 0 ይሄኛው ያው 0.3 ነው። 0.6 -0.6 ማለት እዚህ አካባቢ ማለት ነው አይደል? እሺ ይሄኛው ፖይንት ደግሞ 0.3 ማለት ያው ኤክስ 0 ሲሆን ዋይ ስንት ነው? 3። እሺ እነሱን ፖይንቶች እናገናኛለን። ስናገናኝ ግን ብሮክን ላይን ነው ወይ ሶሊድ ላይን ነው የምንጠቀመው የሚለውን አይደንቲፋይ ማድረግ አለብን። እዚህ ጋር ምንድነው ግሬተር ዛን ብቻ ነው የሚለው ኦር ኢኳል ቱ ሚል የለም። ስለዚህ ምንድነው የምናደርገው ማለት ነው? ላይናችን ብሮክን ላይን ይሆናል። ኦር ኢኳል ቱ ቢኖረው ነበር ሶሊድ የምናደርገው። ስለዚህ ብሮክን ላይን እናደርጋለን ማለት ነው። ይሄው ሁለቱም ፖይንቶች እናገናኛለን። ያው ስናገናኝ የምናገኘው ላይን ብሮክን የሆነ ላይን እንደዚህ እናገኛለን ማለት ነው። ዛን እዚህ ጋር ምንድነው የሚለን? ግሬተር ዛን ነው የሚለን። ግሬተር ዛን ስለሚለን ከላይኑ በላይ ያለውን ነው የምንወስደው። ግሬተር ዛን ስለሚል ሌዛን ቢለን ነበር በታች የምንወስደው። ከዚህኛው ላይን በላይ ያለው ፓርት ማለት ይሄኛው ፓርት ነው አይደል? ስለዚህ እሱን ሼድ እናደርጋለን ማለት ነው እንደዚህ አድርገን። እሺ ይሄው ይሄኛው ሶሉሽን ሴታችን ማለት y ግሬተር ዛን 5x ፕላስ 3 ያልነው ማለት ነው። እሺ ቢን ደግሞ እንስራ። ኦኬ ቢ ደግሞ የተሰጠን ኢኒኳሊቲ ምን አይነት ነው? y ሌስ ዛን ኦር ኢኳል ቱ -1/2 ታይምስ x ፕላስ 7 ነው አይደል? እሺ ያው እንደተለመደው ይሄኛውን ኢኒኳሊቲ ወደ ኢኳል ሳይን ቀይረዋለሁ። y ኢኳልስ ቱ -1/2 ታይምስ x ፕላስ 7። እሺ ምን ያስፈልገናል? አንደኛ ኤክስ ኢንተርሴፕት ያስፈልገናል። ኤክስ ኢንተርሴፕታችን ምን ይሆናል ማለት ነው? የጀስት y 0 ሲሆን ኤክስ ስንት ይሆናል ማለት ነው እዚህ ውስጥ። ስለዚህ እዚህ ውስጥ በy ቦታ ስንት መክተት 0 ስከት ኤክስ ስንት ይሆናል የሚለውን እንፈልጋለን። 0 ኢኳልስ ቱ -1/2 ታይምስ x ፕላስ 7። እቺን 7 ነው እንደዚህ ባመጣት ምን ትሆናለች? -7 ትሆናለች አይደል? -7 ኢኳልስ ቱ -1/2 ታይምስ x ማይነስ በማይነስ ይጣፋል።
ከዛ በኋላ ምን ይሆናል? ሁለትን በኤክስ እና በ7 ስናበዛው ስንት እናገኛለን? ኤክስ ኢኳልስ ቱ 14። ሶ ዋይ ኤክስ ኢንተርሴፕታችን ስንት ይሆናል ማለት ነው? ዋይ 0 ሲሆን ኤክስ 14 ሆነልን። እሺ ሌላ ምን ያስፈልገናል? ዋይ ኢንተርሴፕት አይደል? ዋይ ኢንተርሴፕት ማለት እዚህኛው ኢኩዌሽን ውስጥ በኤክስ ቦታ 0 መክተት። በኤክስ ቦታ 0 ስከት ያው ዋይ ኢኳልስ ቱ 0 ታይምስ ኤኒ ነምበር 0 ነው፣ 7 ይቀራል። ስለዚህ ኤክስ 0 ሲሆን ዋይ 7 ሆነ። ያው ሁለቱም ፖይንቶች አግኝተናል። እነዚህም ፖይንቶች ነምበር ላይን ላይ አስቀምጠን እነሱን ማገናኘት። እነሱን ስናገናኝ የምናገናኝበት ላይን ምን መሆን አለበት? ሶሊድ ላይን መሆን አለበት። ምክንያቱም ሌዛን ኦር ኢኳል ቱ ስለሚል ግሬተር ዛን ሌዛን ብቻ ቢሆን ነበር ብሮክን ላይን የምናደርገው። ሶ ነምበር ላይናችንን መጀመሪያ እናዘጋጅ። ይሄው እዚህ ጋር ምን አለኝ? ዋይ አክሲስ አለኝ። እዚህ ጋር ደግሞ ኤክስ አክሲስ ቢኖር መጀመሪያ 14 0 ይሄኛውን እንከፋፍለው። እሺ 14 0 ማለት ኤክስ 14 ሲሆን ዋይ ስንት ነው? 0። ያው 14 0 ማለት እዚህ አካባቢ ኦልሞስት ለ15 የተጠጋል። እሱም ፖይንት እናገኛለን። ሌላ ደግሞ 07 ማለት እዚህ አካባቢ ማለት ነው። ኤክስ 0 ሲሆን ዋይ 7 እዚህ አካባቢ ይሆንልናል። ሰው እነዚህን ፖይንቶች እናገናኛለን። ስናገናኝ ሶሊድ ላይን ነው የሚሆነው፣ ምክንያቱም ኦር ኢኳል ቱ የምትለው ስላለች ማለት ነው። ይሄው ላይኑን ስናገናኝ እንደዚህ እናገኛለን። ደን ምንድነው የሚለን እዚህ ጋር ዋይ ሌዛን ኦር ኢኳል ቱ ነው የሚለን። ሌዛን ስለሚል ይሄው ዋይ ያንሳል ከየትኛው? ከዚህኛው። ስለዚህ ስለሚያንስ ሼድ የምናደርገው በየት በኩል ያለው ነው? ከታች በኩል ያለው። ሌዛን ስለሚል ከላይኑ በታች ያለውን እንደዚህ አድርገን ሼድ ማድረግ እንችላለን ማለት ነው። ያው ይሄኛው ኤሪያ ማለት በአጠቃላይ ሼድ የተደረገው ኤሪያ ማለት ዋይ ሌዛን ኦር ኢኳል ቱ ማይነስ 1/2 ኤክስ ፕላስ 7 የሚለውን ይነግረናል ማለት ነው። በዚህ መልኩ መስራት እንችላለን። ሲን ደግሞ እንስራ በቀጣይ። እሺ ሲ ላይ የተሰጠን ኢኒኳሊቲ ኤክስ ግሬተር ዛን 4 ነው የሚለን። ስለዚህ ምን እናደርጋለን? ያው እንደተለመደው መጀመሪያ ኢኒኳሊቲውን ወደ ኢኳል ሳይን እንቀይር። ያው ኤክስ ኢኳልስ ቱ 4 እናደርጋለን። እሺ አሁን የዚህን የኢኩዌሽን ኤክስ ኢንተርሴፕት እና ዋይ ኢንተርሴፕት ማግኘት ይኖርብናል። ሶ ኤክስ ኢንተርሴፕት ማለት ምን ማለት ነው? ዋይ 0 ሲሆን ማለት ነው። ዋይ 0 ሲሆን ኤክስ ስንት ይሆናል? እሺ አሁን እዚህኛው ኢኩዌሽን ውስጥ በዋይ ቦታ 0 መክተት። እዚህ ጋር 0 ዋይ የሚባል ቫሪያብል የለንም አይደል? ዋይ የሚባል ቫሪያብል ስለሌለ በዋይ ቦታ 0 መክተት አንችልም። ስለዚህ ይሄ ማለት ምን ማለት ነው? ዋይ 0 የሚሆነው ኤክስ ስንት ቢሆን ነው የሚለን። ስለዚህ ሁልጊዜ ኤክስ ስንት ነው? 4 ፎር ኤኒ ቫልዩ ኦፍ ዋይ ኤክሳችን ስንት ነው ማለት ነው? 4። ስለዚህ ዋይ 0 መሆን ሌላም ቁጥርም ቢሆን ኤክስ ሁልጊዜ 4 ነው። እሺ ዋይ ኢንተርሴፕት ደግሞ ማለት ኤክስ 0 ሲሆን ዋይ ስንት ይሆናል የሚለውን ይጠይቀናል። ይሄው በኤክስ ቦታ እዚህ ውስጥ 0 መክተት አይደል ዋይ ኢንተርሴፕት ለማግኘት። ስለዚህ ይሄው በኤክስ ቦታ 0 ከታለው 0 ኢኳልስ ቱ 4። ይሄ ምንድነው? ፎልስ ነው አይደል? ስለዚህ መቼም ቢሆን 0 እና 4 እኩል ሆነው አያውቁም። ስለዚህ እዚህ ጋር ምን እናገኛለን? ምንም አይነት ቁጥር አናገኝም። ኤክስ 0 ሲሆን ዋይ አናገኝም። አንዲፋይንድ ይሆንብናል፣ ኦር ፎልስ ነው የሚሆንብናል። ዋይ ኢንተርሴፕት የለንም ማለት ነው። ዊ ዶንት ሃቭ ኤኒ ምን ዋይ ኢንተርሴፕት። እሺ እንደዚህ ካደረግን በኋላ ምን ማለት ነው? ይሄ ማለት ዋይ ኢንተርሴፕት የለንም ማለት ዋይን አይቆርጠውም ማለት ነው። ምናችን ላይናችን ይሄኛው ኢኒኳሊቲ ላይ። ስለዚህ እንደዚህ ይሆናል። ያው ኤክስ አክሲስ እዚህ ጋር ቢኖረን እዚህ ጋር ደግሞ ዋይ አክሲስ ቢኖረን ሁልጊዜ ኤክስ ስንት ነው እያለን ነው? ኤክስ ኢኳልሱ 4 ብለናል። ይሄው 4 እዚህ አካባቢ ነው። 1 2 3 4 ብናረግ ምን እናገኛለን? ይሄው እዚህ ጋር 4 ቢሆን ኦር ኢኳል ቱ አይልም፣ ጀስት ኤክስ ግሬተር ዛን 4 ነው የሚለን። ስለዚህ ላይናችን ምን አይነት ይሆናል ማለት ነው? ኢት ኢዝ ብሮክን ላይን እናደርጋለን። ከዛስ ኤክስ ከምን ይበልጣል ነው የሚለን? ከ4። ይሄው ከ4 መልስ ያሉትን ወደዚህ ያሉትን ሼድ እናደርጋለን ማለት ነው። እንደዚህ አድርግ። ይሄው ይሄኛው ኤሪያ ምናችን ይሆናል ማለት ነው? ጀስት ኤክስ ግሬተር ዛን 4 የሚለውን ይነግረናል ማለት ነው። እንደዚህ አድርገን ለተሰጠን ኢኒኳሊቲ ለዚህኛው ኢኒኳሊቲ እንደዚህ አድርገን መስራት እንችላለን ማለት ነው። ዲ ላይ የተሰጠን ኢኒኳሊቲ ምን አይነት ኢኒኳሊቲ ነው? 5x ፕላስ 2y ግሬተር ዛን 6 ነው የሚለን። እሺ እስካሁን ስንሰራ የነበረው ምን አይነት ነገር ነበር? y ሌዛን ኦር ኢኳል ቱ ግሬተር ዛን ኦር ኢኳል ቱ ምናምን እያልን ነበር ስንሰራ የነበረው። ከዛ እዚህ ጋር የሆነ ኢኩዌሽን ይኖረን ነበር። እንደዛ ነበር ስንሰራ የነበረው። አሁን ግን እንደዚህ አይነት ፎርማት ነው የሰጠን። ስለዚህ ወደዚህ አይነት ፎርማት እንቀይረዋለን የተሰጠንን ይሄኛውን ኢኒኳሊቲ። እሱን ለማድረግ ምን እናደርጋለን? እቺን 5x ወደዚህ በወስዳት ምን ትሆናለች? ያው እዚህ ጋር 2y እንዳለች ትቀመጣለች። 2y ግሬተር ዛን 6 ማይነስ 5x ይሆናል አይደል? እሺ y ለብቻው እንድትቀርልኝ ኦቨር 2 አደርጋለሁ።
ዋይ ለብቻ ይቀራል። 2 በ2 ሲጣፋ ግሬተር ዛን 6 ለ2 3 ማይነስ 5x። ይሄው ኢኒኳሊቲያችን እንደዚህ አድርገን ማስቀመጥ እንችላለን። ዋይ ግሬተር ዛን ማይነስ 5x ፕላስ 3። እሺ ወደዚህ አይነት ፎርማት አልቀየርንም። ይሄኛው ማለት በምናውቀው እስካሁን ስንሰራበት ወደ ነበረው ፎርማት መቀየር ማለት ነው። ሶ ምን እናደርጋለን? አሁን የተሰጠነው ኢኒኳሊቲ ግራፍ ለመሳል እስካሁን ስንሰራ የነበረው ነገር አለ አይደል? አንደኛ ኤክስ ኢንተርሴፕት ያስፈልገናል፣ ሌላ ደግሞ ዋይ ኢንተርሴፕት ያስፈልገናል። ኤክስ ኢንተርሴፕት ማለት ምን ማለት ነው? በዋይ ቦታ 0 መክተት ማለት ነው። እዚህ ኢኒኳሊቲ ውስጥ ይሄኛው መጀመሪያ ወደ ኢኳል ሳይን ቀይረዋለሁ። ዋይ ኢኳልስ ቱ ማይነስ 5x ፕላስ 3 ማለት ነው። ሶ ኤክስ ኢንተርሴፕት ለመፈለግ በዋይ ቦታ 0 መክተት፣ 0 ኢኳልስ ቱ ማይነስ 5x ፕላስ 3። እሺ አሁን እቺን 3 ወደዚህ በወስዳት ማይነስ 3 ኢኳልስ ቱ ማይነስ 5x ይመጣልኛል። ማይነስ በማይነስ ይጣፋል። ሶ ኤክስ ለማግኘት ኦቨር 5 እናደርጋለን። 5 በ5 ይጣፋል። ሶ ኤክስ ስንት ሆነ ማለት ነው? 3 ኦቨር 5። ስለዚህ ኤክስ ኢንተርሴፕታችን ያ ማለት ዋይ 0 ሲሆን ኤክስ ኢንተርሴፕት 3 ኦቨር 5 መጣል። አሁን ደግሞ ዋይ ኢንተርሴፕት እንፈልጋለን። ዋይ ኢንተርሴፕት ለማግኘት እዚህኛው ኢኩዌዥን ውስጥ በኤክስ ቦታ 0 መክተት፣ እዚሁ 0 ስንከት ዋይ ኢኳልስ ቱ ማይነስ 5 ታይምስ 0 ፕላስ 3። ሶ 0 ታይምስ ኤኒ ነበር 0 ነው። ስለዚህ ዋይ ኢኳልስ ቱ 3 ይሆናል ማለት ነው። ስለዚህ ዋይ ኢንተርሴፕት ኤክስ 0 ሲሆን ዋይ 3 ይሆናል። እነዚህ ሁለት ፖይንቶች ነምበር ላይን ላይ ይሄው እዚህ ጋር ዋይ አክሲስ አለኝ፣ እዚህ ጋር ደግሞ ኤክስ አክሲስ አለኝ። ነምበር ላይን ላይ አገናኛቸውና የማገኘውን ላይን እንዴት እንደምናደርግ እናያለን። ይሄው 0 3 ማለት እዚህ ጋር 1 2 እዚህ ጋር 3 ቢሆን እቺ ፖይንት ማለት ነው 0 3 ማለት። ሌላኛው ደግሞ 3 ኦቨር 5 3 ኦቨር 5 ስንት ማለት ነው? ኦኬ እዚህ ጋር 2 አለች ይናል። ስለዚህ እዚህ ጋር ኦቨር 2 አለች፣ እዚህ ጋርም ኦቨር 2 አለች፣ እዚህ ጋር ኦቨር 2 አለች። ስለዚህ ስንት ሆናለች? 6 ትሆናለች። እቺኛው 6 ትሆናለች ማለት ነው። 6 ኦቨር 5 ማለት ስንት ማለት ነው? 1.2 አይደል? ይሄኛው 1.2 ኮማ 0 ይመጣል። እሺ 1.2 ማለት የት አካባቢ ነው? እዚች አንድ ብትሆን እዚህ ጋር 2 3 ቢሆን 1.2 እዚህ ጋር ይመጣል። ሶ 1.2 ቺን ፖይንት እና ቺን ፖይንት አገናኛቸዋለሁ። ሳገናኛቸው ምንድነው የሚሆነው? ብሮክን ላይን ነው የሚሆነው። ምክንያቱም እዚህ ጋር እንደምታዩት ምንድነው ኢኳሊቲያችን ግሬተር ዛን ብቻ ነው የሚለው ኦር ኢኳል ቱ ስለማይል ብሮክን ላይን እናደርጋለን። እሺ ሶ ይሄኛውን ላይን ብሮክን ላይን አድርጌ ስለዋለሁ ማለት ነው። እሺ ከዛ ምንድነው እዚህ ጋር የሚለን ግሬተር ዛን ብቻ ነው አይደል? ግሬተር ዛን ብቻ ስለሚል ከላይናችን ከዚህኛው ከብሮክን ላይን በላይ ያለውን ነው የምናደርገው። ምክንያቱም ግሬተር ዛን ካለ ወደ ላይ ሌዛን ቢለን ነበር ወደታች የምናደርገው። ያው ላይናችንን ከላይናችን በላይ ያለው እንደዚህ አድርገን ሼድ እናደርጋለን ማለት ነው። ሶ ይሄኛው ኤሪያ ሼድ ያደረግነው ኤሪያ ምንን ያሳየናል? ይሄኛው እዚህ ጋር ኦቨር 2 አለችኝ ዋይ ግሬተር ዛን ማይነስ 5x ኦቨር 2 ፕላስ 3 የሚለውን ያሳየናል ማለት ነው። እንደዚህ አድርገን የዲን መስራት እንችላለን። በቀጣይ ደግሞ ጥያቄ ቁጥር 2 3 4ን እንሰራለን። እሺ ጥያቄ ቁጥር 2 ደግሞ የሚለን is 2.5 a solution of the inequality። ለዚህኛው ኢኒኳሊቲ y plus 5x greater than or equal to 1 ለሚለው ይሄኛው ፖይንት 2.5 ሶሉሽን ነው ወይስ አይደለም ብሎ ነው የጠየቀን። ስለዚህ ምንድነው የምናደርገው? መጀመሪያ የተሰጠን ኢኒኳሊቲ ማለት ይሄ ነው። y plus 5x greater than or equal to 1 ይለናል እና የተሰጠን ፖይንት የትኛው ፖይንት ነው? 2.5 ነው አይደል? 2 ማለት ምንድነች? ኤክሳችን አይደል? x equals to 2 ነች። y ደግሞ ስንት ነው? 5። እሺ ምን እናደርጋለን? ይሄኛውን ፖይንት የቱስ መክተት እዚህኛው ኢኒኳሊቲ ከትቼ የማገኘው ውጤት ትክክለኛ ኦር ስቴትመንቱ ትክክል ከሆነ እውነትም ይሄኛው ፖይንት የዚህኛው ኢኒኳሊቲ ሶሉሽን መሆን ይችላል። ካልሆነ ግን ኦር ማገኘው ስቴትመንት ፎልስ ከሆነ ግን አይደለም ማለት ነው። ሶ ምን አደርጋለሁ? በዋይ ቦታ 5 በኤክስ ቦታ ደግሞ 2 መክተት እዚህ ውስጥ ዋያችን ስንት ነች? 5 ብለናል። ይሄው 5 ፕላስ 5 ታይምስ ኤክሳችን ደግሞ 2 ነች። 2 ግሬተር ዛን ኦር ኢኳል ቱ 1። እሺ 5 ሲደመር 5 ጊዜ 2 10 አይደል? ግሬተር ዛን ኦር ኢኳል ቱ 1። 5 ሲደመር 10 15 15 ግሬተር ዛን ኦር ኢኳል ቱ 1። ይሄኛው ስቴትመንት ትክክል ነው አይደል? እውነት ነው። 15 ከ1 ይበልጣል። ስለዚህ ይሄኛው ትሩ ስለሆነ እውነትም ይሄኛው ፖይንት ምን መሆን ይችላል ማለት ነው? ለዚህኛው ኢኒኳሊቲ ሶሉሽን መሆን ይችላል ማለት ነው። ስለዚህ ምን ማለት እንችላለን? yes it is a solution
እንላለን ማለት ነው። እሺ ጥያቄ ቁጥር 3 ደግሞ የሚለን ዲተርማይን ዌዘር ኦር ኖት 2,1/2 ኢዝ a solution to 5x minus 2y less than 10። እሺ ይሄኛው ጥያቄ ቁጥር 2 ነው። ጥያቄ ቁጥር 3 ደግሞ የተሰጠን ኢኒኳሊቲ ምን አይነት ኢኒኳሊቲ ነው? 5x minus 2y less than ብቻ ነው የሚለው less than 10። እሺ አሁን ለዚህኛው ኢኒኳሊቲ ይሄኛው ፖይንት 2,1/2 ሶሉሽን መሆን ይችላል አይችልም ነው የሚለን። ይሄው በዚህ በሰራንበት መሰረት እነዚህን ፖይንቶች እዚህ ውስጥ መክተት x ስንት ነው 2 y ደግሞ 1/2 ሶ እዚህ ውስጥ ከታለው 5 ታይምስ 2 ማይነስ 2 ታይምስ y-አችን ደግሞ 1/2 ነች አይደል less than 10። እሺ 5 ታይምስ 2 10 ይመጣል ማይነስ 2 በቱ ይጣፋላል አንድ ይቀርልናል less than 10። እሺ 10 ሲቀነስ 1 9 less than 10 እውነት ነው አይደል? ይሄኛው ትሩ ነው ምክንያቱም 9 ከ10 ስለሚያንስ። ስለዚህ ይሄኛው ፖይንት ለዚህኛው ኢኒኳሊቲ ሶሉሽን መሆኑን አለመሆኑን ዲተርማይን አድርጎ ነው የሚለው ሶሉሽን ነው ማለት እንችላለን ማለት ነው ይሄኛው ፖይንት ለዚህኛው ኢኒኳሊቲ። እሺ ጥያቄ ቁጥር 4ን ደግሞ እንስራ። እሺ ጥያቄ ቁጥር 4 ደግሞ የሚለው ራይት አን ኢኒኳሊቲ ዛት ዲስክራይብስ ኦል ፖይንትስ ኢን ኤ ቢ ሲ ዲ አለ። ኤ ላይ የሚለን the upper half plane above x axis፣ ቢ ደግሞ the lower half plane below x axis፣ ሲ ደግሞ the half plane left to y axis፣ ዲ the half plane right of y axis። እሺ ለነዚህ አሁን ለተሰጡን ለኤ ለቢ ለሲ ለዲ ኢኒኳሊቲውን ዲስክራይብ እንድናደርግ ነው የሚጠይቀን። ይሄው ጥያቄ ቁጥር 4 እሱ ነው የሚለን። ኤ ላይ የሚለን ምንድነው? the upper half plane above x axis ነው የሚለን። እሺ ያው በትንሹ እናርጋት። እዚህ ጋር እቺኛ x axis ብትኖረን እዚህ ጋር ደግሞ y axis ቢኖረን the upper half plane above x axis ከx axis በላይ ያለው ማለት ነው። x axisአችን ይሄ ነው። ከሱ በላይ ያለው ግማሹን ነው የሚለና እሱን ሼድ እናደርጋለን እንደዚህ። እሺ ከዛ ምንድነው ዲስክራይብ ኢኒኳሊቲውን ዲስክራይብ አድርጉ ነው የሚለና ስለዚህ እንዴት አድርገን ዲስክራይብ ማድረግ እንችላለን? የy ቫልዩ እንዳለ ሼድ ያደረግነው የትኛው እንትን ነው ኤሪያ ነው። y እዚህ ጋር 0 ነች አይደል? ከ0 በላይ ያሉትን ነው ዲስክራይብ እንትን ሼድ ያደረግነው። ስለዚህ እንዴት አድርገን ማስቀመጥ እንችላለን? ይሄኛውን ግራፍ በኢኒኳሊቲ y ግሬተር ዛን 0 የሚለውን ይገልጽልናል። ይሄ ሼድ ያደረግነው ማለት ነው። ቢ ደግሞ የሚለን ምንድነው? the lower half plane below x axis ነው የሚለን። ይሄኛው y አክሲሳችን ቢሆን ይሄኛው ደግሞ x አክሲሳችን ቢሆን ምንድነው ያለ? below the x ከx አክሲስ በታች ያለውን በኢኒኳሊቲ እንድንገልጸው ነው የጠየቀን። ኢኩዌሽን ለማግኘት እንደዚህ እናደርጋለን። ደን እዚህ ጋር ይሄኛው ኤሪያ ማለት ከx ከy ከ0 በታች ያለውን ያሳየናል። ስለዚህ ይሄ ማለት y less than 0 እዚህ ጋር የምናገኛቸው የy ቫልዩዎች ከ0 ያነሱ ናቸው። the lower half plane below x axis የሚለው እንደዚህ አድርገን መሳል እንችላለን ማለት ነው። ሲ ደግሞ the half plane left to y axis እዚህ ጋር y axis አለኝ እዚህ ጋር ደግሞ x axis አለኝ ሌፍት ነው የሚለው the half plane left to y axis ከy axis በሌፍት በኩል ያሉት ሌፍት ደግሞ ይሄ ነው አይደል? እሱን ሼድ ስናረግ እንደዚህ እናገኛለን አይደል? እሺ አሁን እዚህ ጋር ዲስክራይብ እንዳደረገው እዚህ ጋርም ዲስክራይብ እናደርጋለን። ይሄ ማለት 0 ነው አይደል? x 0 ሲሆን ሶ ይሄኛው ኤሪያ ማለት x less than 0 የሚለውን ይነግረናል ማለት ነው። ያው ሲን እንደዚህ አድርገን እንሰራለን። ዲን ደግሞ እንስራ። እንደተለመደው x አክሲስ አለችኝ እዚህ ጋር ደግሞ y አክሲስ አለችኝ። the half plane right of y axis ከy አክሲስ በራይት በኩል ያለው ራይት ማለት ይሄኛው ነው ሼድ ስናደርግ የምናገኘው። ስለዚህ ይሄኛውን ኤሪያ በኢኒኳሊቲ እንዴት አድርገን ማስቀመጥ እንችላለን? ሁሉ ጊዜ የምናገኘው እዚህ ጋር ያለው ቁጥር ከx ኢኳልስ ከ0 ምን የሚል ነው የሚበልጥ ነው። ስለዚህ x is greater than ከ0 የሚለውን አድርገን እንደዚህ ዲስክራይብ ማድረግ እንችላለን ማለት ነው። ኢኒኳሊቲውን ዲስክራይብ እንድናደርግ ነው የጠየቀን። ይሄው የኤን የቢን የሲን የዲን እቺ ዲ ነች የዲን እንደዚህ አድርገን መስራት እንችላለን ማለት ነው።